ቤት በሽሮ ታንጫጫቸዋለህ መርካቶ 3 ሰው ካልጋበዝኩ ብለ 2000 ብር ታወጣለህ እኔንም ከፍሎ ብለ ደግሞ እጅ እስከሚገነጠል ትደባደባለህ ውሸታም ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻል እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርገ ገልብጠህላቸው ቢደሰቱ ያሻል ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይልጅ አብሽር ሚል ነገ ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክታን መስላሉ መላእክታ ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ ባባ መጣ ብሎ አልጋ ስር ይሄን እስላም አያውቅ ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን የተሻሉ ሰዎች አላህ ያደርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን በመካከላችንም ቀብር የዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው ቤታቸውን ምንጣፋቸውን ግርግዳቸውን አላህ ያሳምርላቸው የተሻለ ቤት አላህ ያርግላቸው